ኦኬ ዛሬ ሂፍዝ እንዴት መሐፈዝ እንዳለብን በምን መልኩ መሐፈዝ እንዳለብን ምን እንደሚጠበቅብን እያንዳንዱን ነገር በዝርዝር እናያለን ማለት ነው። ኢንሻአላህ አብራችሁ እንደምትቆዩ ተስፋ አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛልኝ ውድ የቻናል ቤተሰቦቼ። ቤተሰብ የሆናችሁ ላይክ፣ ሼር በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ በመቀላቀል ሰብስክራይብ በማድረግ ኢንሻአላህ ወደፊት ብዙ ነገሮችን እንደምንማር ተስፋ አለኝ ማለት ነው። ወደ ትምህርቱ ስመጣ እያንዳንዳችን ሂፍዝ መሐፈዝ ስንጀምር ምን ማሟላት እንዳለብን ምን እንደሚጠበቅብን ነው የምናየው ማለት ነው። አንድ ሰው ሂፍዝ መሐፈዝ ሲፈልግ መጀመሪያ ራሱን የሚጠይቀው ነገር ቢኖር ምንድነው? አንድ ሰው ቁርአን እያየ በሚቀራበት ሰዓት ቁርአን አጥርቶ የመቅራት አቅም አለው፣ ችሎታ አለው፣ መጀመሪያ ቁርአንን አስተካክሎ መቅራት ይችላል የሚለውን ያን ማየት አለበት ማለት ነው። ካልሆነ እያየን ልጅ ስንቀራ የሚከብደን ከሆነ ሳናይ ለመቅራት ለመሐፈዝ የምንሞክር ከሆነ ለኛ በጣም አዳጋችን የሚሆነው ማለት ነው። ስለዚህ መጀመሪያ የቁርአንን ህጉን ማወቅ አለብን። ሁለተኛ ደግሞ አጥርተን መቅራት አለብን። ይሄንን የመጀመሪያው መስፈርት መሆን አለበት። ሁለተኛው ደግሞ ምንድነው? ቁርአንን መሐፈዝ ስንፈልግ ውስጣችን ያው በመጀመሪያ ንያ ሊኖር ይገባል ማለት ነው። የመሐፈዝ ንያ ማለት አንድ ሰው ለምንድነው መሐፈዘው? ለአኺራችን እንዲጠቅመን ነው ወይ? አላህን ዘንድ ከአላህ ምን እንዳፈልገን ነው ወይ? እንዲሁም ደግሞ እኛ ተጠቅመን ሰዎችን ለመጥቀም ነው ወይ የሚለውን ነገር እያንዳንዱን ነገር ራሱን ውስጡን መጠየቅ አለበት ማለት ነው። ለይሉኝ ለይስሙልኝ ለዱንያ ብቻ ከሆነ በጣም ከባድ ነው። ይሄ ከኪሳራ ከከሰሩ ሰዎች እንሆናለን ማለት ነውና ይሄን ንያችን ማስተካከል አለብን። ሌላኛው ደግሞ ምንድነው? ቁርአንን ስንቀራ የሚጠበቅብን አንደኛ መሐፈዝ ስንጀምር ከሶሻል ሚዲያ ራቅ ማለት አለብን። ከሰዎች ገለል ማለት አለብን። በጣም ስልክ የምናወራ ከሆነ ስልክ መቀነስ አለብን። አበደን ስልክ ማውራት ቀልብን ያደርቃል። ስልክ መቀነስ አለብን ከሰዎች ጋር የምናወራ ከሆነ ማለት ነው። ብዙዎቻችን ያው በአረብ ሀገር ስለሆነ ያለነው በጣም ስልካችን ነው ጓደኛችን ማለት ነው። ሶሻል ሚዲያ በጣም የምንጠቀም ከሆነ መቀነስ አለብን። አንድም ስንጠቀም ሰዓት ማስተካከል አለብን። ካልሆነ ደግሞ ያን ነገር ሶሻል ሚዲያ ማጥፋት አለብን ማለት ነው። ምክንያቱም አሚሯችን ቢዚ ስለሚያደርገው አሚሯችን የሚያዝ አቅሙ ይቀንሳል። ወይም ደግሞ እዚህ ጋር ቁርአንና ሌላ ነገር አብሮ ስለማይሄድ እኛ ለመሐፈዝ በጣም ይከብደናል ከምላችሁ በላይ ማለት ነው። እና ይሄን ነገር ማስተካከል አለብን ማለት ነው። ሌላኛው ደግሞ ምንድነው? ቁርአን መሐፈዝ ስንጀምር መሰላቸት የለብንም። ሁሌም ጠንካራ መሆን አለብን ማለት ነው። በዛ ነገር ላይ ሁሌም የሰዎችን እርዳታና የሰዎችን አድንቆት መፈለግ የለብንም። ወይም ደግሞ ሰዎች ፑሽ እስኪያደርጉን ድረስ መጠበቅ የለብንም። እኛ ራሳችን ለራሳችን ጠንካራ እንደሆንን መታገል አለብን ማለት ነው። ቁርአን ስንቀራ በምንችለው አቅም ዛሬ የቀራነውን ሄደን አንድ ኡስታዝ ጋር ማሰማት አለብን። ኡስታዝ እንኳን ባይኖረንም እንኳን ከጎናችን ተኛ የተሻለ ጓደኛ ካለ እዛ ሰው ጋር ሄደን ማሰማት አለብን ማለት ነው። ዛሬ ሐፍዝነውን ማለት ነው። ለምሳሌ ጠዋት ሐፍዘን ከሆነ ውሏችን ያን ነገር ስንቀራ መዋል አለብን። ያን ነገር መደጋገም አለብን ማለት ነው። ይሄን ነገር ሁሌም ቢሆን ማድረግ አለብን። ሙራጃ ከኛ ሊለየን አይገባም ማለት ነው። እና ይሄን ማስተካከል አለብን። ሌላኛው ደግሞ ምንድነው? ስንሐፍዝ አንዷን መስመር ስንቀራ እያየን 5 እንኳን ብንቀራት ሳናይ ደግሞ ወይም ደግሞ ስንሐፍዝ አንዷን መስመር ለ10 ጊዜም ሆነ ከዛም በላይ መቅራት አለብን ማለት ነው። እያየን ከዛ ካፈዝን በኋላ ደግሞ እንደዚህ ሳናይ ደግሞ 10 ጊዜ መቅራት አለብን። ገባችሁ? በዚህ መልኩ ነው እያንዳንዱን መስመር ወደታች እስከ ገጹ ልንሐፍዝ የምንችለው ማለት ነው። በተደጋጋሚ መሐፈዝ አለብን። እያንዳንዷን መስመር 15ም ሆነ 20 ጊዜም ሆነ 10 ጊዜም በምንችለው አቅም መቅራት አለብን። ከዛ ካፈዝን በኋላ ደግሞ ሳናይ ደግሞ እንደዚሁ 10 ጊዜ 20 ጊዜ አንዷን መስመር እየደጋገን መቅራት አለብን። ከዛ 3 መስመር እያንዳንዷን እንደዛ ከቀራን 3ቱን ደግሞ አገጣጥመን በአንድ ላይ ደግሞ 20 ጊዜም ሆነ 10 ጊዜ መቅራት አለብን ማለት ነው። በዚህ መልኩ ከቀራን እኛ ጋር የመቆየት የቁርአናችን ሂፍዛችን ማለት ነው አሚሯችን ላይ የመቆየት እድል ይኖረዋል። ገባችሁ? በዛ መልኩ ነው ሊሄድ የሚገባው ማለት ነው።
ሌላኛው ደግሞ ምንድነው የሐፈዝነውን ሙራጃው በጣም ወሳኝ ነገር ነው። እኔ በራሴ ስላየሁት ነውና ሙራጃ በጣም ያስፈልጋል። በተለይ ዛሬ የሐፈዝነውን ውሏችንን መቅራት አለብን። ወይም ደግሞ 3-4 ገጾች ሐፈዝን ከሆነ ከሳምንት በፊት የሐፈዝነውን እንትን ማለት አለብን። በጣም ሙራጃ ማድረግ አለብን ማለት በየሳምንቱ ያን ወደ ኋላ እየተመለስን ሙራጃ ማድረግ አለብን። ዋናው ወሳኙ ከና ከባዱ ነገር ምንድነው? ሙራጃ ነው። ሐፍዞ ማለፍ ቀላል ነው፣ ግን ያን ነገር እኛ የሐፈዝነውን እኛ ጋር እንዲቆይ የሚያደርግልን ነገር ዋናው ምንድነው? ሙራጃ ነው። ሙራጃ ካላደረግነው ደግሞ ያ ነገር ለጊዜው እኛ ጋር ይቆያል እንጂ ልንቀራው ወይም ደግሞ ልናስታውሰው እኛ ጋር ሊቆይ አይችልም ማለት ነው። ሶ እነዚህን ነገር ካስተካከልን ቁርአንን ለኛ ገር ነው ማለት ነው። ምንም የሚከብድ ነገር የለም። እና ጊዜ ምን መስጠት አለብን። መቼ ነው የምንሐፍዘው? ይሄን ጊዜ መመደብ አለብን። መቼ ነው ሙራጃ የምናደርገው? ይሄን ሰዓት መመደብ አለብን። እያንዳንዱ ለህፍዝ 1 ሰዓት ከሆነ የምንሰጠው 1 ሰዓት መመዝገብ አለብን። ለሙራጃ 2 ሰዓት ከሆነ 2 ሰዓት ብለን መመዝገብ አለብን። ሁሉንም በትኩረት ማለት ነው። ስራዬ ብለን እዛ ላይ አላማችን ላይ ትኩረት ማድረግ አለብን። እንደዛ ካደረግን ነው እኛ ወደፊት ስኬታማም ሆነ የምንፈልገው ደረጃ ላይ መድረስ የምንችለው ቁርአን ብንሐፍዝ የምንችለው ማለት ነውና ይሄን ሂፍዝ ካስተካከል ነው እኛ ሐፊዞች የምንሆነው ለማለት ነው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።